ማቆም። ይሄ ሪካርድ ማደርገው እኮ በሚሊዮን ያወጣል። በሚሊዮን ዓለም ነው የሚያየው። ነገ እነሱም እዚህ ጋር ቁጭ ያልኩ ሰዎች ይገርማል እኮ። ሞት አይቀርም፣ በቃ ሞት አይቀርም። እውነቱን ተናግሬ ለምን ዛሬ አልሞትም? ሞት አይቀርም። ለእድሜ ልጅ ለልጅ ልጅ ምንድነው አስቀምጬ የሚሄደው? ጥላቻና ክፋት አይደለም። ምንድነው ቂም የሚባል ነገር። በቃ ለልጅ ልጅ ቂም ነው አስቀምጬ የሚሄደው። ከሞትኩም እንደዛ ነው። ማትረፍ ያለብህ ለልጅ ፍቅር ነበር መሆን ያለበት። ልጅ ትወልዳለህ፣ ሁላችሁም ልብ ትወልዳላችሁ። ለልጆቻችሁ ግን ቂም ከምታስተርፉ ፍቅርን አስተርፋችሁ ብታርፉ። እኔ ለሴት ብላችሁ እንደዚህ የምታረጉ ሴት የእናንተ ሴት እጠብና ጠጣት፣ እዛ በጥብጠ ጠጣት። አልፈልግም። ወሎዬ ነኝ፣ የወሎዬ ሴት አልፈልግም። አጎቴ ጋር ወሎ ልጅ አንድ ተወለደ፣ አልፈልገው። ነገረኛ ነው፣ የመጨረሻ ቆሻሻ ነው፣ ትቼው ነው ወጣው። በቃ ምን ታደርጋለህ? ምን ታመጣለህ? የነሱ ምናምን እኔ ጋር አይደለም፣ ይሄ አብሮኝ ተወለደ ነው። በቃ ምን ታመጣለህ? እስኪ ማናት ይሰውን ሁሌም እንደሰረቃችሁ ሌባ ናችሁ። በራሳችሁ ኮንፊደንስ በራሳችሁ እንትን ላይ እስኪ ልባችሁን ድፍን አድርጋችሁ እንትን በሉ እንጂ የሰውን ለመስረቅ አትሂድ። ሌባ ሰርቀህ ከምትዝናናበት ሰርተህ ተዝናና። በራስህ ካንተ ጋር ከተወለደ አንተ ጋር የተወለደ ነገር ተዝናና። እንደዛ ነው እንጂ ከግርማ ላይ ሰርቃለሁ፣ ከግርማ ቤተሰብ ላይ ያለውን ነገር በጉልበት እንዘርፋለን። ማነህ አንተ? ከማ በላይ ሆነ ነው የምትዘርፈው? ማነህ? ህይወቴ እስካለ ድረስ ህይወቴ ባይኖር እንኳን ብሞት እንኳን ልጄ ይከላከላል። እንደዚህ አስቀምጬ ነው የምሞተው። ዝም ብሎ አይደለም። ልጄ ይመለሳል። እንደኔው ይታገላል። ታልቃለህ፣ ትሾቃለህ። የትም አታመልጥም። የትም ይዘህ አትሄድም። ወደህ የወንድ ዘር ወንድ ነው። ወንዶች ውስጥ ነው የምገባው። እኔ ደግሞ ዝም ብሎ አይደለም፣ እንደናንተ ልክስክስ አይደለሁም። እኔ ጥንብ ትሸታለህ፣ ግም ነህ። ስለዚህ ከግም ጋር አልኖርም። እኔ ግማታም ናችሁ፣ ሸታታዎች። ወሎ ላግባ እንዴ ደግሞ ብዬ ቀን ከሌሊት የምትባዱ አይደላችሁም እናንተ? ወሎዬና ዝንጀሮ ሳይባዳ አይድርም ይባላል። ሜዳ ላይ አይደለም የምትባዱት? ጥንባታሞች። እንደዚህ ነግሬያችሁ ነው የምረፋው። ከዛ ተርፈተ ላይ ትቀራለህ። ልክስክስ። በቃ እስኪ የምታመጣው ነገር ሞት አይቀርም። ሞት ከሆነ እንደዚህ ነግሬህ ሞታል። አንድን ቆርጬ የወጣሁት ለእናንተ በጣም አከበርኩ። በጣም ከመጠን በላይ ነው ያከበርኳቸው። ከመጠን በላይ እንቅልፍ እስካጣ ድረስ እምቢ አለኝ። ትላንትም አልተኛው። መልካም ነገር ነው የማስበው። ስራ እንስራ። ተውት፣ እንደዚህ አይነት ነገር ነው። ተውኝ በእናታችሁ። ስራ እንስራ። ከስራ የሚበልጥ ነገር የለም። ይሄ ነገር ይቅር። ለሴት ብለህ ብስብስ ቂጧን ጠብ። አንተ ከፈለግ ለሴት አልፈልግም። ምን ታመጣለህ? እናንተ ሸርሙጣን የማነሳበት ምክንያት ምንድነው? እቺም ልጅ ከሆነች ቡና የምታፈላው እኮ ሸርሙጣ እልም ያለች ናት። እኩያዋን እንኳን ማጣ ከሽማግሌ ጋር ሁሉ የምተኛ ሴት እኮ ነች። አላውቅም እንዴ እኔ ሹፌር አትል፣ ወታደር አትል፣ የቤት ይሄ እነኚህ ዳቦ ጋጋሪዎች ሚንሲፌት አትል፣ ምን አትል ከየትኛውም ጋር ውጪ ነው ቤት ውስጥ ተደብቃ እንኳን እንደ ሰው ቤት ውስጥ ቢሆን ሽንት ቤት ውስጥ አትል፣ ምን አትል። አላውቅም እንዴ እኔ እዛው ቤት ውስጥ አትል፣ ምን አትል። እኔ አላውቅም እንዴ እንደዚህ አይነት ነገር። በጣም አስጸያፊ አስነዋሪ ነገር ነው የምትሰራው። ይሄን የምትሰራ ሰው ነው እንደ ግርማን በዚህ ልትማዝን የምትፈልገው? ግርማ አይልከሰከስም እንደዚህ።
ሻይ ቦታ ሻይ ትሸጣለች። ሻዩንም ትቻለሁ ነው ያልጠጣም ከሷች ከፈለገ እቀመጣለሁ። ቴሌቪዥን አይቼ እወጣለሁ። ለምን ቴሌቪዥን ታያለህ ብላ ነው የምትገለምጠው ወይስ ምንድነው? ለምን ታየኛለች? አይኔን ታያለች ቆማ። ትቻት እኔ ቴሌቪዥን አያለሁ። ልክ ዞር ስል በጉልበት የሚሆን ነገር የለም። እውነቱን ነው የምነግርህ። እና ራስህን አስከብር። ለጌታቸው ረዳ ነው የምነግርህ። ቀጥታ ራስህን፣ ቤተሰብን እረፍና አስከብር። ራስህን አስከብር። አዎ በዚህ ጋር ደቡብ ወደዛ፣ አንተ ወደዛ፣ ወደ ደቡብ እናንተ ሁለታችሁ የምትፈላለጉ ከሆነ ተዋጉ። ሁለታችሁ ይውጣላችሁ። እኔ በመሃል ላይ ምን ጥፋት አለ? ምን አደረኩ? እሱንም ከሆነ እኮ ተዋግተናል። እስከ መጨረሻ ድረስ እስክል ድረስ እዛ ትጂቢ በቃ አቆምኩ። ወደ እናንተ ዞሮ ደግሞ ከዚህ ሁለታችሁ የምትፈላለጉ፣ ሁለታችሁ የሚዋጣላችሁ እኮ እዛው ጨርሱት እንጂ እኔ ምስኪኑ ጋር የሚያስመጣ ነገር የለም። እኔ ለኢትዮጵያ ነው የምኖረው እንጂ ለእናንተ ለሁለታችሁ አይደለም የምሰራው፣ ለሀገር እንጂ ለሁለት ግለሰብ አይደለም። የግለሰብ ስራ ውስጥ አታስገባኝ። ይህም ከሆነ የግለሰብ ስራ ነው የሚሰራ። ዛሬ ጭራሽ ነው እዛ እንትን እያለ በዚህ ያሳይቶ እንትን ለማለት ይፈልጋል። እኔ መቼ ፓርላማ መግባት ፈለግኩኝ? እዚህ ቁጭ ብዬ ስራ መስራት ነው ፈልገው። እዚህ ቁጭ ብዬ መንግስት የራሱን መንግስት ነው የራሱን ስራ ይስራ፣ ሀገር እንድታድግ ብቻ ነው የምንፈልገው። እነሱ መንግስትን አስነስቶ እኔን ለማስገባት እንደዚህ አይነት መች ፈለግኩኝ? እንደዛ ፈልግ መልቀቅልኝ ወንድሜ ብዬ እኮ መምጣት እችላለሁ በእግር 4 ኪሎ ሜትር ቆይ ነው። አዲስ አበባ ውስጥ እኮ ነው ያለሁት። ጠብቀኝ ብዬ እንኳን ኳኩቼ እንደዚህ አይነት ሰው ፈልጌያለሁ ብዬ 2-3 ብመላለስ እንደዚህ አይነት ሰው መጥቷል ተብሎ እስኪነገረው ድረስ ተነግሮት እገባለሁ። ምንም የሚያስቸግር ነገር የለም። በቃ ቤተሰቡ ነኝ ብዬ መግባት እችላለሁ። ሚዲያዎች አሉ፣ ነፍ ሚዲያዎች አዲስ አበባ ውስጥ እንደዚህ አይነት ሰው ፈልጌ ስለሆነ አገናኙኝ ብዬ መግባት እችላለሁ። ጨለማ ውስጥ አይደለም ብርሃን ያለበት ሀገር ውስጥ ነው ያለሁት። እኛ ሀገር እናሳድግ ነው ያለው እንጂ እኮ በጨለማ ውስጥ እንኖር እንደዚህ እንሆን አላለም እኮ። አገናኙኝ እኮ አይደለም እያልኩ ያለሁት እኔ። ከተገናኘን ቆይተናል፣ ከታወቀን ቆይተናል። በቃ እንደዚህ አይነዋሪ አስጠያፊ ስድብ ራሱ እስክናገር ድረስ የደረስኩት በእንደዚህ አይነት ሆዴ ውስጥ ትቼው ዋጥ አድርጌው ነበር። ግን እልህ አላስተዋልኝ ብሎኝ ነው እንቅልፍ እስኪያስከለክለኝ ድረስ ከተናገርኩ ይወጣልኛል። ስለሚሰሙት ብዙዎች ብዙዎች ስለሚተቹ፣ ብዙዎች የኔን ችግር ስለሚያውቁ፣ ብዙዎች ችግርን ስለሚያወሩ፣ ብዙዎች እንደዚህ አይነት ችግርን ለመቅረፍ ስለሚጥሩ ያስቆሙታል ብዬ ነው የማስበው። ስለዚህ ያስቆሙታል ብቻ አይደለም በተችተም ራሱ ይናገራሉ ስለማስብ ለሌሎች እንኳን አርአያ እንዲሆን እኔማ መከልከል ይችላል፣ ችግር የለብኝም። እኔ ወዲያውኑ ኮሜዲ ነው አይደል ተደግፋ ቆማ ሄደችው በጥፊ ማለት ይችላል። በጥፊም ባላት ምን አባሽ ታመጫለሽ ማለት ይችላል። ለምንድን ነው እንደዚህ የምትሆኝ? ልክስክስ። እኔ እኮ ወታደር ነኝ፣ አንቺ እንደዚህ ማድረግ የለብሽም። ማባረርም ይችላል ከስራ። በቃ ከወታደር ጋር ሰጣ ገባ አስፈልግም። ስለዚህ ልጁን አሳይቻታለሁ። ሌላም ሰው እያያት ነው። ራሱ የወሎዬ ነበር እዛ። አንቺ እዛ እንደዚህ ከአይነት አስቆሚኝ ያላት። ምንም ያልኩት ነገር የለም። እንግዲህ እኔ ብዙ ሰው ስላያት እቺ ልጅ ችግር አለባት ብዬ ማስወጣት እችላለሁ። ያን አይደለም። ምንድነው በውስጧ? ማን የላካት? ማን ነው ከጀርባዋ ያለው? የማተላላኪ ናት። ያን እንዲታወቅ ነው። በአፍሪካ ደረጃ እንትን እንበል ስንል ለግለሰብ ደረጃ ደግሞ ሰጣ ገባ ልበል እንዴ? እናንተ ገና ለሙቀጫ ደግሞ ሰጣ ገባ ልበል እንዴ? እንደዚህ አይነት ሙቀጫ ስላለ እዚህ ማንንም የሚወቅጠው ሙቀጫ፣ ማንንም የሚፈራረቅበት ሙቀጫ፣ እንደዚህ ከአይነት አስነዋሪ ጠይፍ ነገርን እዛው ቤተሰብን አጨማልቅ፣ እዛው
ቤተሰብህን አስተምር። እንዴት አርግተህ ነው ቤተሰብን የምታስተምር? እንዴት አርግተህ ነው የምታስተካክለው? አስተካክል። የሚያስተዳድረው ሌላ ሊሆን ይችላል፣ ግን እዛ የሚያስተዳድረው ሰውዬ እንደዚህ አይነት አስጠያፊ ነገር ያስተካክል። እኔ ችግር የለብኝም፣ ማንንም መንካት አልፈልግም። ካልተነካኩ መኖር አይቻልም የሚባለው ነገር እኔ ጋር አይሰራም። መነካካት ከፈለጋችሁ ከምትነካኩት ጋር ተነካኩ። እሱ ማንም አይቸግረም፣ ማንም አይጠይቃችሁ። እኔን ግን ተውኝ በቃ። በመሀል ላይ ሁለቱ በሚያደርጉት እኔ በመሀል ላይ የምገባበት፣ የምወቀስበት፣ የምገላመጥበት ምክንያቱ ምንድን ነው? ሌላ ሰው እንትን ከሚል በጀርባ ከጀርባ እኔን ትልና ሌላውን ትነካና እኔ ፊት ለፊት ላይ እንደዚህ አይነት ጨዋታን ጮቢያችሁን ተውት እዛው ከኔ ላይ። እኔ እኮ የማንም ጠላት የለብኝም። የማንም እንትን ሄዶ ይነካና እኔ ፊት ለፊት ያደርግና እኔ እንደነካው ሰው እንዲሆን እንደዚህ አይነት ጨዋታ እዛው ይቅር። ይሄ የህፃን ልጅ ጨዋታ መገፋፋትም መነካካትም መተቻቸትም መደባደብም ከፈለግ ፊት ለፊት ተገጣጠም። እኔን ከመሀል አውጣኝ። እኔ እኮ ከእናንተ መሀል ውስጥ ምንም ያሉት ቦክሰኛ አስደባዳቢ አይደለሁም እኮ ነው። እና እንደማያውቅ ሰው ጀርባ ሰው ስር እንደ መሽገር ተለጥፎ ሰውን ፊት ለፊት ማጋፈጥ ጥሩ አይደለም። ይሄንንም እኔ ሰድቤዋለሁ። እንደውም በግልጽ ነው የሰደብኩት። ጋሼም በግልጽ ነው የሰደብኩት። በቃ ቀጥ ነው ያለው። እሱ ስለሰማ ነው ወደ በሪከርድ ልነግረው የፈለግኩት ማለት ነው። እኔ እንደዚህ አይነት ውስጥ መግባት ስለማልፈልግ ነው። መግባት ከፈለጋችሁ ሁለታችሁ መነጋገር ወይም መገጫጨት ከተፈለገ እዛው መገጫጨት ነው እንጂ እኔን አስቀድሞ ለራስ ጀርባ ስር ሆኖ በሰው ጅማ ባማያዝና አያቅትም እኮ ማንም ይይዛል፣ ህፃንም ይይዛል። ስለዚህ እንደዚህ አይነት ነገር ጨዋታ እዛው ጨርሱት። በቃ እንስራ ካልን አብረን ወደ ልማት በቃ። ሌላው ነገር ትርፍ ነው። ሀበሻ ተው እንጂ። መሪ እንደ መሪነቱ ይሆናል። መሪ እንደ መሪነቱ ይሆናል። እኔ ገብቶኛል። አሁን እዚህ ጋር ያለው ልጅ ከዚህም በፊት ማነው ዘፈን ሲያወጣ ይገደል ላይ አፍጥጦ ይገደል ነበር ያለው እሱ። ያም አለፈ። አሁን ደግሞ ከሁለቱ አንዱ ይነሳና ትልቁ ቦታ ላይ ይቀመጣል። ትንሽ ትልቅ የሚባል ነገር የለም። ሁለቱም ሳይ ከሆኑ መስራት ካልሆነ ደግሞ ደመቀ መኮንን ያው የበሰለ ድሮም የታገለ ሰው ስለሆነ ቦታው ላይ ይመለሳል። ይሄን ነገር ሲሰማ ጻት ዝም። ዛሬ ደግሞ ፓርላማ ላይ ሲል በጥብጦ እዛ ቦታ ላይ እንዲገባ አብይ ቦታ ላይ አንተ ነገሩ ገብቶኛል። ግን አባባሉ ምንድነው? ምክትል ይሄኛው እንዲሆን ነው የምፈልገው። ትንሹ ደሳለኝ ጫኔ እንዲሆን ነው የሚፈልገው ምክትል። እኔ አድራጊም አይደለሁም ሆኝም አይደለሁም። አድራጊው ሆኝም ፓርላማ ማህበረሰቡ ነው እንጂ ግርማ አይደለም ማድረግ የሚችለው። የሚያጸድቃቸው ምንም የሚያላቸው እዛው ባሉት ናቸው። እና እዚህ ከእንደዚህ አይነት ነገር ሁከት መበጥበጥ ምናምን የሚፈለግ የሆነ ነገርን የሚያስፈልጋቸው ዝም ብሎ ነው። ያው ለወሬው
ለልምዳቸው ለለመዱት ወይንም ደግሞ የሆነ ቢዝነሳቸው የሆነ ነገርን በእንትን ለማላታቸው ለዛ ነው የሚነካካቸው እንጂ ለሌላ ነገር አይደለም። ኢትዮጵያ ምን ጊዜም ኩሩ ናት። ኢትዮጵያን እግዚአብሔር ይባርካት። ኢትዮጵያን ሕዝብ አብዝቶ እግዚአብሔር ይባርክ። ኢትዮጵያ ለዘላለም ትኑር። ምንም ችግር የለም።